አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ ይህንን የመጽሐፍ ትረካ በማዳመጥ ላይ የምትገኙ በመላው ዓለም የምትገኙ ውድ ኢትዮጵያውያን በሙሉ ሰላማችሁ እጅግ የበዛ ይሁን። ወደ መጽሐፍ ትረካው አልፋለሁ። ቡኻሪና ሙስሊም አይሻ ረዲየላሁ ዐንሃ ዋቢ በማድረግ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሻሚዎችን የሚከተሉ ሰዎችን ካየሽ አላህ ካወሳቸው ሰዎች መካከል መሆናቸውን ወቂ፣ ተጠንቀቋቸውም ብለዋል። ማንኛውም ትምህርት መሰጠት የሚገባው ተማሪው በሚገባውና በግንዛቤው ደረጃ መጠን መሆን ይጠበቅበታል። ምክንያቱም ከግንዛቤው በላይ ሲሆን መረዳት ያዳግተዋል። ታላቁ ሶሃባ አሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሃ እንዲህ ይመክራል። ሰዎችን በእውቀት ደረጃቸው ልክና በሚገባቸው መልኩ አስተምሩ። አላህና መልእክተኛው እንዲያስተባብሉ ትሻላችሁን? አላህ ሱብሓነሁ ወተዓላ በፈቀደው መጠን በእርሱ ባህሪያት ዙሪያ የአህባሾችን ውዥንብር በጥልቀት እንዳስሳለን። በተለይም እነርሱን ባልተከተሉት ላይ ክህደትን፣ ኩፍርን ለመፈረጅ ምክንያት የሆናቸው የአላህ ሱብሓነሁ ወተዓላ ከፍጥረተ ዓለሙ በላይ መሆንን በስፋትና በጥልቀት እንተነትናለን። በጥሞናና ትዕግስት እንዲያነቡ እንጋብዛለሁ ይላል። አላህ ሱብሓነሁ ወተዓላ ከሁሉም በላይ ነው ስንል ከአላህ ባህሪያት ውስጥ ይህኛው አላህን ብቻ ለማምለክ በጣም አስፈላጊ የሆነው ባህሪው ነው። ይህ ባህሪው የግሪክ ፍልስፍና ተጽዕኖ ባደረባቸው ሙስሊሞች ሙዕተዚላዎች ላይ ከፍተኛ መምታታትን የፈጠረና እስከዛሬም ድረስ በአንዳንድ ሙስሊሞች ዘንድ ትክክለኛ ግንዛቤ ያላገኘ ባህሪ ነው። ይህ ባህሪ አልኡሉ የተሰኘ ሲሆን ትርጉሙም ከፍተኛነትን፣ የበላይነትን እና በሰው አእምሮ ሊገመት ያለመቻልን የሚተካ ነው። አላህ በዚህ ቃል ሲገልጽ አላህ ከፍጥሮች በላይና ውጪ መሆኑን የሚያሳይ ነው። በፍጥረታት ውስጥ ሊጠቃለል አይችልም። ፍጥረታትም በማንኛውም መንገድ ከእርሱ በላይ ሊሆኑ አይችሉም። እሱነቱ ከፍጥሩ ሙሉ በሙሉ የተለየ ነው። እርሱ ፈጣሪ ነው። ዩኒቨርስና በውስጡ ያሉ ነገሮች ሁሉ ደግሞ በእርሱ የተፈጠሩ ናቸው። ይሁን እንጂ ባህሪያቱ በፍጥረታት ውስጥ ያለ ገደብ ተግባራቸውን ያከናውናሉ። እርሱ ሁሉንም ያያል፣ ሁሉንም ይሰማል፣ ሁሉንም ያውቃል። በፍጥረተ ዓለሙ ውስጥ ለሚከሰቱት ሁሉም ነገሮች ብቸኛ ሳቢያ እርሱ ነው። ከእርሱ ፈቃድ ውጪ ምንም ነገር ሊሆን አይችልም። ስለዚህ ስለ አላህ ያለው በኢስላማዊ ጽንሰ ሐሳብ ከፍጥሮች ጋር ባለው ግንኙነት አንጻር ሲታይ ሁለት ይዘት አለው ማለት ይቻላል። ከአላህ አንጻር ብቻ ወይም ከፍጥረት አንጻር ብቻ ሲታይ ግን ፍጹም አህዳዊ ነው። እስላማዊ ጽንሰ ሐሳብ ይዘቱ ሁለት ነው ስንል አላህ ነው፣ ፍጡር ነው። ሁለት የተለያዩ ናቸው ማለታችን ነው። ፈጣሪና ፍጡር ወሰን የለሽና ውስን። አላህ ነው፣ ፍጡር ነው። ሁለት የተለያዩ ናቸው ማለታችን ነው። ፈጣሪና ፍጡር ወሰን የለሽና ውስን ነው። አንዱ ሌላውን ሊሆን አይችልም። ሁለቱም አንድ አይደሉም፣ አይመሳሰሉም። ከአላህ አንጻር ብቻ ሲታይ አህዳዊ ነው ስንል ደግሞ አላህ ፍጹም አንድ ነው። ወላጆች የሉትም፣ ልጅ የለውም፣ ሸሪክም ወይም አጋር የለውም። በመለኮታዊነቱ እርሱ ልዩ ነው፣ አምሳያ የለውም። ለዩኒቨርስ ብቸኛ የኃይል ምንጭ እርሱ ነው። ማንኛውም ነገር ከእርሱ ላይ ጥገኛ ነው። እንደዚሁም ከፍጡር አንጻር ብቻ ሲታይ አህዳዊ ነው የምንለው በዩኒቨርስና በውስጡ ያሉት ነገሮች ሁሉ የተፈጠሩት በአንድ አላህ ብቻ ነው። ሁሉም የአንድ ፈጣሪ ውጤት ናቸው። አላህ ከፍጥረት ዓለሙ ወይም ከዩኒቨርሱ ሁለንተና ጋር አንድ ማድረግና ከፍጥረታቱ መካከል በአንዱ ውስጥ ሰርጿል ወይም ተዋህዶታል ብሎ ማመን ሁሉ ከሃይማኖቱ ጎራ የሚያወጣ ኩፍር ወይም ክህደት ነው። የባህሪው አስፈላጊነት አላህን ለማምለክ የበላይነት ኡሉ ባህሪው በጣም አስፈላጊ ነው። ኢስላም በመጨረሻ በተሟላ መልኩ ከመድረሱ በፊት የሰው ልጅ ከዚህ ከተቀደሰ የአላህ ባህሪ ምንነት በጣም ርቆ ነበር። ክርስቲያኖች ፈጣሪ በሰው ቅርጽ ወደ ምድር መጥቶ ስጋና ደም ለብሶ በመጨረሻም ተሰቀለ ይላሉ። ይህም ነቢዩ ኢሳን ወይም ኢየሱስን ነው። ከክርስቲያኖች በፊት ደግሞ አይሁዳውያን እንደሚሉት እግዚአብሔር በሰው መልክ ወደ ምድር መጥቶ ከነቢዩ ያዕቆብ ጋር ታግሎ ማሸነፍ አቅቶት ኦሪት ዘፍጥረት 32:25-30 ፋርሶች ደግሞ ጣዖቶቻቸው ሁሉንም የአላህ ባህሪያት አላቸው ብሎ ስለሚያምኑ በቀጥታ
እነሱን ያመልካሉ። ሂንዱዎች ደግሞ ጌታችን የሚሉት ብራህማን በሁሉም ቦታና በሁሉም ነገሮች ውስጥ ይገኛል ብለው ስለሚያምኑ ቁጥር ስፍር የሌላቸውን ጣዖታት ያመልካሉ። ብራህማንን የሚወክሉ የሰው ልጆችንና እንስሳቶችን ያመልካሉ። ብራህማን ሁሉም ቦታ ይገኛል የሚለው የሂንዱ እምነት በኋላ ወደ ክርስትና እምነት ገባ። በመጨረሻ ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ከብዙ ትውልዶች በኋላ ወደ ሙስሊሞችም ገባ። በአባሲድ ዘመነ መንግስት የህንድ፣ የፋርስ ወይም ፐርሺያ እና የግሪክ ፍልስፍና በፍልስፍናው ዓለም ተጨመረ። ከዚያም ለሱፊያ እምነት መሰረታዊ መመሪያ ሆነ። በመጨረሻም ሙዕተዚላ የሚባል የፍልስፍና ጎራ ተፈጠረ። ሙዕተዚላዎች በአባሲድ ከሊፋ በማእሙን አስተዳደር እንደ አውሮፓ አቆጣጠር 813 እስከ 832 ውስጥ ቁልፍ ቦታዎችን ይዘው ነበር። በከሊፋው እርዳታ ይህን ፍልስፍናቸውን ሌሎች የተበረዙትን እምነቶችን በሰፊው አሰራጩ፣ አስፋፉ። ይህን የሙዕተዚላ ፍልስፍና የሙዕተዚላ አቋም የማይቀበለውን ማንኛውንም ዓሊም አይቀጡ ቅጣት ለመቅጣት ቆረጠ። ለዚህም ሚህና የሚባል የፈተና ሸንጎ አቋቋመ። በዚህ ሸንጎ ፊት ቀርቦ ቁርአን መህሉቅ ነው የሚል ቃል ያልሰጠ ዓሊም በይፋ እንዲገረፍና ሀብቱ እንዲዘረፍ አወጀ። በዘመኑ የነበሩት ዑለማ በእጅጉ ተሰቃዩ፣ ተገረፉ። በርካቶችም የኸሊፋውን ቅጣት በመፍራት ቁርአን መህሉቅ ነው አሉ። አንዳንዶችም ከሀገር ተሰደዱ። ታዲያ በዚያ የመከራ ዘመን ትክክለኛውን የአህለ ሱና አቂዳ ለመጠበቅ ሰበብ ይሆን ዘንድ አላህ አንድ አስገራሚ ጀግና አስነሳ። ይህ ጀግና ታዋቂው ዓሊም ኢማም አሕመድ ኢብን ሐንበል ረሂመሁላህ ነው። ኢማም ኢብን ሐንበል ለማእሙን ሚህና ሳይሸበር ቁርአን የአላህ ቃል ነው፣ የአላህ ቃል መህሉቅ ነው የሚሉ ሰዎች ከኢስላም ወጥተዋል ብሎ ተናገረ። ኸሊፍ አልመእሙን ቃሉን እንዲያጥፍ ቢመክረው እምቢ አለ። በሹመት ቢያባብለውም በአቋሙ ጸና። በነገሩ የተናደደው አልመእሙን ኢብን ሐንበል በህዝብ ፊት እንዲገረፍ አዘዘ። ከዚያም ወደ እስር ቤት ወረወረው። አልመእሙን ከሞተ በኋላ የነገሱት አልሙዕተሲም እና አልወሲቅ የተባሉ ኸሊፋዎችም ኢብን ሐንበልን የሚችሉትን ያህል አሰቃይተውታል። ኢብን ሐንበል ግን ለቅጣት ሳይበገር በአቋሙ ላይ እንደጸና ቆየ። በ833 የተጀመረው የአልሚሕና ፈተና ያበቃው በ861 አልሙተወኪል የተባለ ኸሊፋ ሲነሳ ነው። ይህኛው ኸሊፋ እውነተኛ ሙስሊም በመሆኑ የሚህናን ሸንጎ ወዲያውኑ ነው የበተነው። ኢብን ሐንበልንም ከነበረበት እስር ቤት በማውጣት በክብር አኑሮታል። ኸሊፍ ሙተወኪል ሙዕተዚላ የሚያስተምረው የኑፋቄ መንገድ ነው በማለት የሙዕተዚላ ምሁራን በቃዲነትና በሙፍቲነት እንዳይሰሩ እገዳ ጥሎባቸዋል። በዚህ ብቻም ሳያበቃ የሙዕተዚላ ምሁራን በሙስሊም ምድር እንዳያስተምሩ አድርጓቸዋል። በመሆኑም በበስራና በባግዳድ ተጠናክረው የነበሩት ትምህርት ቤቶቻቸው ተዘግተዋል። ከሙተወኪል በኋላ የተወሰኑ ኸሊፋዎች የሙዕተዚላን ፍልስፍና ከሙስሊሙ ዓለም ለማስወገድ ከፍተኛ እርምጃዎችን ወስደዋል። ሆኖም ሙዕተዚላዎች ከኸሊፋ ቤተ መንግስት ለሚመጣባቸው ጫና አልተበገሩም። እንዲያውም አደገኛ ሙዕተዚላ የሚቃወሙትን የሚመረምሩ ፍርድ ቤቶች በሁሉም የግዛቱ ክፍሎች ተቋቋመ። ፍልስፍናውን በመቃወማቸው ብዙ ሙስሊም ምሁራን ታሰሩ፣ ተገረፉ፣ ተሰቃዩ፣ ተገደሉ። ይህ ሁኔታ በዚህ መልኩ ለብዙ ጊዜ ከቀጠለ በኋላ በኢማም አሕመድ ኢብን ሐንበል ዘመን እንደ አውሮፓ አቆጣጠር 778 እስከ 855 ከፍተኛ ተቃውሞ ገጠመው። ኢማም አሕመድ ሶሐቦች እና ተከታዮቻቸው ሲከተሉት የነበረውን ትክክለኛውን ኢስላም ለመጠበቅ ይህን አዲሱን ፍልስፍና በቆራጥነት ስለተቃወሙትና ስለታገሉት በመጨረሻ የፍልስፍናው ማዕበል ከሰመ። በአልሙተወኪል ኸሊፋነት ዘመን በ841 እስከ 861 የሙዕተዚላ ፈላስፋዎች ከመንግስት አስተዳደራዊ ቁልፍ ቦታቸው ተወገዱ። ፍልስፍናውን በመንግስት ተወገዘ። በዚሁ ምክንያት ብዙዎች የዚህ ፍልስፍና ጽንሰ ሀሳብ እስከዛሬ ድረስ ሳይጠፋ ቆይቷል። ይህን እምነት የያዙት አሻዕሪያዎች አሻዕሪ ተከታዮች ናቸው። ይህን የአሻዕሪ መዝሀብ ስሙ የተወሰደው ከአቡል ሐሰን አሊ አልአሻዕሪ 873 እስከ 935 ነው። አቡል ሐሰን እስከ 40 ዓመታቸው የሙዕተዚላ ተከታይ ነበሩ። ከዚያም ሐዲሶችን በማጥናት የሙዕተዚላ ፍልስፍና ከኢስላም ጋር እንደሚጋጭ ከተረዱ በኋላ ሙዕተዚላን በመተው ሌላ ፍልስፍና አመለካከት መሰረቱ። ወደ መጨረሻ እድሜያቸው አካባቢ ይህንን አመለካከት ሙሉ በሙሉ ትተው ወደ ትክክለኛ ሱና የሐዲስ መንገድ ተመለሱ።
የኢስላም መዛግብት ሁሉ የሚጠቁሙት የጌታችን ሱብሓነሁ ወተዓላ ከፍጥረት ዓለሙ በላይ መሆኑን ባለማወቅ አላህ በሁሉም ቦታ ይገኛል የሚሉም ወገኖች አሉ። ይህን አመለካከት የሚያራምዱ ወገኖቻችን ለአብደላህ አልሐረሪ ተከታዮች ማምታቻና ማደናገሪያ ግንባር ቀደም ተጠቂዎች በመሆናቸው አላህ በሁሉም ቦታ ይገኛል፣ አላህ አለ ግና ስፍራ የለውም የሚለውን አመለካከት ከቁርአንና ከሐዲስ አንጻር እንቃኛለን። በተቃራኒው አላህ የትም ቦታ የለም በማለት ከአርሽ በላይ መሆኑን የሚክደውን የአህባሽን ማምታቻ እና ማደናገሪያ ከቁርአን፣ ከሐዲስ፣ ከሰለፎች ኢጅማዕ የጋራ ሀሳብ እንዲሁም ከተፈጥሮ አንጻር በሰፊው እንዳስሳለን። አላህ በሁሉም ቦታ ይገኛል። አላህ ሱብሓነሁ ወተዓላ በእርሱነቱ በዛቱ በሁሉም ስፍራ ይገኛል ከሚለው እምነት በመነሳት አንዳንድ ሰዎች አላህ ይበልጡን የሚገኘው ከእንስሳት፣ ከተክሎች፣ ከማዕድናት ወዘተ ይልቅ በሰዎች ውስጥ ነው ሲሉ ቆይተው ከጊዜ በኋላ አላህ ይበልጡን የሚገኙ ከሌሎች ሰዎች ይልቅ በእነርሱ በራሳቸው ውስጥ እንደሆነ ተናገሩ። በእንደዚህ አይነቶቹ የሙስሊሙ ህብረተሰብ አባላት አላህ በእነርሱ ውስጥ የሚገኙ በሁሉል ወይም በኢቲሃድ ነው። ሁሉል ማለት ሰው በአላህ ውስጥ መኖር ማለት ሲሆን ኢቲሃድ ማለት ደግሞ የሰው መንፈስና የአላህ መንፈስ ሙሉ በሙሉ አንድ መሆን ማለት ነው። በዘጠነኛው ክፍለ ዘመን ሙስሊሞች ውስጥ ቅዱስ ወይም ወሊይ ተብዬው አል-ሐላጅ የተባለ ሱፊ እርሱና አላህ አንድ መሆናቸውን በግልጽ አወጀ። ከሺዓ የተገነጠሉ ኑሰይሪያዎች ደግሞ አሊ ኢብን አቡ ጣሊብ አላህ የተገለጠበት ቅርጽ ነው ይላሉ። ኢብን አረቢ ደግሞ አላህ በሰው ውስጥ ስለሚገኝ ሰው ለራሱ መጸለይ ራሱን ማምለክ አለበት ሲል ጽፏል። በ1975 የሞተው ኤሊጃ መሐመድ በአሜሪካ ጥቁሮች አላህ ናቸው ብሏል። ጂም ጆንስም ራሱን አምላክ ነኝ በማለት በአሜሪካ እና በአውሮፓ ውስጥ በሚሊዮን የሚቆጠሩ ተከታዮች አፈራ። በመጨረሻ በ1979 ራሱንና 900 ተከታዮቹን ገደለ። ስለዚህ ሰው አምላክ ነኝ ማለቱ በአንድ ቦታ ወይም በአንድ ሃይማኖት ብቻ የተወሰነ አይደለም። ሁኔታዎች ከተመቻቹ በማንኛውም ጊዜ፣ ቦታና ሃይማኖት ሊከሰት ይችላል። ሰው መጀመሪያ አላህ ከአርሽ በላይ መሆኑን ባለማወቅ አሊያም ባለመቀበል አላህ በሁሉም ቦታ ይገኛል የሚለውን እምነት ከያዘ የሰውን ፍጡርን አምላክነት በቀላሉ ይቀበላሉ። አምላክ ነኝ የሚሉ ሰዎችንም በቀላሉ ተከታዮችን ያፈራሉ። ኢማም አሕመድ ኢብን ሐንበል ከአንድ ጃህሚያ አላህ ከአርሽ በላይ የለም ብሎ ከሚያምን ሰው ጋር ሲከራከሩ በቂያማ ቀን ጀነት፣ ጀሃነም፣ አርሽና ንፋስ ወይም አየር አለ ወይስ የለም በማለት ጠየቁ። አለ ሲል መለሰ። ጌታችን የት ነው ያኔ የሚሆነው በማለት በድጋሚ ጠየቁት። በዚህም ዓለም በሁሉም ቦታ በሁሉም ነገር ውስጥ እንዳለው ያኔም በሁሉም ቦታ በሁሉም ነገር ውስጥ ይሆናል ብሎ መለሰ። ኢማም አሕመድም አንተ እንደምትለው በዚህ ዓለም ከአርሽ በላይ የነበረው አላህ ከአርሽ በላይ ይሆናል፣ በጀነት የነበረው በጀነት ይሆናል፣ በአየር ላይ የነበረው በአየር ላይ ይሆናል፣ በጀሃነም የነበረው በጀሃነም ይሆናል በማለት ጠየቁት የሚለው ጠፋው። እዚህ ላይ የእነርሱ በአላህ ላይ መዋሸት ተጋለጠ። ጃህሚዮች በርካታ የቁርአን መልእክቶችን የካዱ፣ በበርካታ የቁርአን አናቅጽ የጸደቁ፣ የአላህ ስሞችና ባህሪያትን ያስተባበሉ አንጃዎች ናቸው። ይህም ብቻ አልበቃቸውም። የእነርሱን እምነት እንዲቀበሉ ሙስሊሞችን አስገድደዋል። ዑለሞችን ተፈታትነዋል። በተለይ ኢማም አሕመድ በእነርሱ ብዙ ፈተናዎች ደርሶባቸዋል። ኢማም አሕመድ ይህ አላህ ከአርሽ በላይ አይደለም የሚለውን አቋምም ሆነ ሌሎች የጃህሚዮች አቋሞች ኩፍር መሆኑን ደጋግሞ ቢገልጹም ብዙዎችን አላከፈሩም። የዚህ አስተሳሰብ መስራች ስለሆነው ጃህም ኢብኑ ሰፍዋን ኢማም ዛሃቢ እንዲህ ብለዋል። አንድም ሐዲስ አውርቶ አላገኘሁለትም፣ ብዙ ተንኮል ግን ዘርቶ ሄደዋል። ከዚህ የምንረዳው አላህ በሁሉም ቦታ ይገኛል የሚለው እምነት በጣም አደገኛ መሆኑን ነው። ምክንያቱም ሰዎች አላህን ትተው ፍጥሮችን እንዲያመልኩ ስለሚያደርግ ነው። በተውሂድ አልአስማዕ ወሲፋት አላህ ባህሪያቱንና በስሞቹ አንድ ማድረግ እምነት ላይ ሽርክ መፈጸም፣ አምልኮ የማጋራት ተግባርን ነው። ምክንያቱም ለአላህ የማይገባው ባህሪያት እየተሰጠው ነው። በቁርአንም ሆነ በሐዲስ አላህ በዚህ መልኩ አልተገለጸም። በቁርአንና በሐዲስ የተገለጸው የዚህ ተቃራኒ ነው።